ነጮቹ ስም አውጪዎቹ ዘማደግ ኦፍ ዘ ሚድል ኢስት ይሉታል። የመካከለኛው ምስራቅ እብድ ውሻ እንደማለት ነው። አፍሪካ እንዲህ አይነት ስም ያለው አንድ ሰው ትፈልጋለች። ደፋር ግን አስተዋይ፣ ብልህ ግን ህዝቡን ወዳጅ፣ የቤት አልጋ የውጭ ቀጋ የሆነ ሲሰራ ጠላት አይኑ የሚቀላበት። አፍሪካ እንደሱ ያለ ሰው ትናፍቃለች። እርሱ በእርግጥም ተናፋቂው ዲክታተር ነው። በቁጣ የነደዱ ወጣቶች አንቀው ሲቀጠቅጡት ምን አድርጊያቸው ነው ግን ሲል ጠይቋቸው ነበር። ዛሬ ህዝቡ በተራው ይጠይቃል። ምን አርጎን ነበር ግን? ሰውየው ሙአመር ጋዳፊ ነው። ስሙን የምናነሳው ያገዛዙን ስርዓት ለማድነቅና ፍጹም ነበር ለማለት አይደለም። ይልቅ ለህዝቡ ጥያቄ መልስ ለመስጠት ነው። ምን አድርጓቸው ነበር? ተናፋቂው ዲክታተር በምዕራባውያኑና በሊቢያ ጥቂት ሀብታሞች ተይዞ የነበሩ የእርሻ መሬቶችን ለድሃው የሰጠ፣ ወደ ስልጣን ከመምጣቱ በፊት 10% የነበረውን የሀገሪቱ የተማረ ህዝብ ወደ 88% ያሳደገ፣ ዩናይትድ ስቴትስ ኦፍ አፍሪካ የምትባል ጠንካራና የራሷ መከላከያ ሰራዊት ያላት አፍሪካን መፍጠር የሚፈልግ፣ አፍሪካውያን አንድ ወጥ ፓስፖርት እንዲኖራቸው የሚሻና አህጉሪቱ አንድ የጋራ የመገበያ ገንዘብ እንዲኖራት የሚፈልግ ሰው ነበር። ተናፋቂው ዲክታተር ሀገሩ ሊቢያ ያላትን የነዳጅ ሀብት በአግባቡ እንድትጠቀም ያደረገ፣ በዚህም ስልጣን ሲይዝ እንደ አውሮፓውያን አቆጣጠር 1969 ላይ ድሃ የነበረው የሊቢያ ህዝብ በአፍሪካ ቁጥር አንድ ሀብታም ህዝብ እንዲሆን ያደረገና የሀገሪቱ ጂዲፒ ከ42 ዓመት በፊት ከነበረው ጋር ሲነጻጸር በ600% እንዲያድግ ያደረገ መሪ ነበር። ሊቢያውያን በአፍሪካ ትልቁ የነፍስ ወከፍ ገቢ የነበራቸው በእሱ የስልጣን ጊዜ ነበር። ሊቢያ በእሱ የስልጣን ጊዜ 0% ዕዳ ያለባት ሀገር ነበረች። ተናፋቂው ዲክታተር ሪጂናል አፍሪካን ሳተላይት ኮሚኒኬሽን ኦርጋናይዜሽን ለሚባል ተቋም $300 ሚሊዮን በመስጠት ከአውሮፓ የሳተላይት ጥገኝነት አፍሪካ እንድትላቀቅ የሚያለም ሰው ነበር። አንዳንድ ድሃ የአፍሪካ ሀገራት የአፍሪካ ህብረት አባልነት መዋጮን መሸፈን ሲያቅታቸው ጋዳፊ መዋጮአቸውን ሳይቀር ይሸፍን ነበር። ተናፋቂው ዲክታተር አፍሪካ የራሱ አፍሪካ ሞኔታሪ ፈንድ የሚባል ተቋም እንዲኖራትም ይፈልግ ነበር። ጋዳፊ የዶላርና የዩሮን የበላይነት ለማስቀረት የወርቅ ዲናሮችን አትሞ አፍሪካና የአረቡ ዓለም በእነዚህ የወርቅ ዲናሮች እንዲገበያይ ሳይቀር እቅድ ነበረው። ጋዳፊ የሀገሪቱ የነዳጅ ሀብት ፕራይቬታይዝ ተደርጎ እያንዳንዱ የሀገሪቱ ዜጋ የዚህ ነዳጅ ሀብት ባለቤት እንዲሆን የማድረግ ስራን የሚሰራ ነበር። ለአዳዲስ ሙሽሮች $50,000 ቤት ለመግዣና መቋቋሚያ እንዲሆን በስጦታ መልክ ይሰጥ ነበር ይባላል። ታዲያ ጋዳፊ ተናፋቂ ዲክታተር አይደለምን?